ዛሬ እንግዲህ ኢትዮጵያ እንደገባሁኝ የከበዱኝን ዋና ዋና ነገሮች እየነገርኳችሁ ቤቴን በዛም ገጠመኝ አጸዳለሁ ማለት ነው። እንደምታዩት ኪችኔን እያጸዳሁኝ ነው። እንዳልጸዳ በጣም ያስታውቃል። ሎንግ ታይም አላጸዳሁትም በጣም ቢዚ ከመሆኔ የተነሳ ገጠመኝ ሆኖ እስከ እሁድ ነው የምሰራው። አንዳንድ ከሳምንት ውስጥ አንድ ቀን ነው እረፍት ያለኝ እና ያቺን ቀኔን ነው የምጠቀመው። እንግዲህ ኢትዮጵያ ውስጥ እንደገባሁ በጣም የከበደኝ ነገር እንደ ድሮ ከቤተሰብ ጋር መኖር ማለት ልጅ እያላችሁ ወይ ወጣት እያላችሁ የምትኖሩት ኑሮ ማለት ነው። ከዛ ያ ማለት ትዳር አድርጋችሁ ፋሚሊ መስርታችሁ ተመልሶ እዛ መኖር ማለት በጣም የሚከብደው ፓርት ነበረ። መጀመሪያ የከበደኝ እሱ ነው እና የግዴታ ወጥቼ መከራየት ነበረብኝ። ዋናው ኬዜ እሱ አይደለም ግን ለትራንስፖርት አመቺ አልነበረም። የቤተሰቦቼ ቤት እና እንደዚሁም ደግሞ ለትምህርት ቤት ለልጄ ትምህርት ቤት አመቺ አልነበረም። ከዛ የግዴታ ወጥተን መከራየት ነበረብን። ከዛ ሁለተኛ ነገር ደግሞ ቤት ማግኘት ነው። በቀጣይነት የከበደኝ ነገር እሱ ነው። ቤቱ ደግሞ ዋጋው ተመጣጣኝ እና ከእናንተ ጋር አሪፍ የሆነ ሴፍቲ ያለው ለልጆቻችሁ ትምህርት ቤት የሚመች ቦታ ማግኘት በጣም ከባድ ነበር። ሁለተኛ እሱ ከብዶኝ ነበር። እንደምትመለከቱት ጥብስ ምናምን እየሰራሁ ከነጋ ነው። ጀምሮ ምንም ስላልበላው ቤቴን አጽድቼ ጨርሼ ጥብስ ምናምን እየሰራሁኝ ነው። እና ሌላ ደግሞ ገቢ ማግኘት ነው ማለት ያው ሌላ ገቢ እንዳለ ሆኖ እና ራሳችሁን የምታስተዳድሩበት ገቢ ማግኘት የግዴታ ዋናው ወሳኙ ነገር ነው። እና እነዚህ ነገሮች ነበር የከበዱኝ። አሁን ግን እነዚህን ሁሉ ስቴፖች አልፌ እንደምታዩት ቤቴን ተከራይቼ እየኖርኩ ነው። ዛሬ የምታዩት ቤቴን እያጸዳዳሁኝ ነው። በመቀጠል ደግሞ በዚህ ገጠመኝ ልጄ ከትምህርት ቤት መጣች። ከዛ ምሳችንን አብረን በላን። ትንሽ ካረፍኩ በኋላ ቀጥታ ወደ ሻወር ነበር የገባሁት። ምክንያቱም ትንሽ ራሴን ቀለል እንዲለኝ ሪላክስ ማድረግ ስላለብኝ እና እንዲሁም ደግሞ ከጽዳት ስለነበረ የቆየሁት እንደዛ አድርጌ አሪፍ ሻወር ወሰድኩኝ። ያለውን ስሜት ተውት በጣም ነበረ ደስ የሚለው። ከዛ ፏፏ ብዬ ታጠብኩኝ። ይሄን ይመስላል። በመቀጠል ግዴታ ይቺን ቀን መጠቀም ስላለብኝ ወደ ሳሎን ነበር የሄድኩት። ሳሎን ያው ሌላ ነገር ምንም አላረኩም። ራሴን ፏ የሚያደርግ ነገር ወይም ደግሞ ካለሁበት ሙድ የሚያወጣ ነገር ነበረ። እሱም ቅቤ ነው ማለት ነው። ቅቤን ተቀባሁኝ። ከዛ ይሄን ይመስላል የዛሬው ውሎዬ። እንደወደዳችሁት ተስፋ አደርጋለሁ። ላይክ አድርጉ፣ ከተመቻችሁ ሼር አድርጉ። በቀጣይ እስከምንገናኝ ባይ ባይ።